በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባለ ሀብት ጋር የመተኛት እድሉን ባገኝ አይኔን አላሽም ያለች መግለጫ የምትሰጥ ብልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ ሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። እንግዲህ የዚህችን ልጅ ግብር ልክ አይደለም ብሎ ማውገዝ መጀመሪያ ከአባቶች ይጠበቅ ነበር። ጭራሽ በብልግናሽ ከሚያደንቁሽ ተከታዮችሽ ገንዘብ ለምኝልን ብሎ መሾም በኃጢአት ያፈራችሁትም ገንዘብ ቢሆን እግዚአብሔር ይቀበልላችኋል የሚል የተሳሳተ መልእክት አለ። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ፣ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እቺ ነው የምለው። ከዛ በተረፈ እንግዲህ እግዚአብሔር ልቦናውን ይስጥህ። ሌላ ምን እልሃለሁ? አስመሳይ ነህ። እግዚአብሔር ልቦናውን ይስጥህ፣ ሰው ያርግህ። እንደውም እኔ እንደ ወላጆቼ እንደኔ አይነት ልጅ ስለሰጣቸው ሲሆን እግዚአብሔር አምላክ እንዳንተ ያንተ ልጅ ስላላረገኝ አመሰግናለሁ። እንኳን አንተ አባቴ አልሆንክ ለልጅህ አዝናለሁ። ነገ ልጅህ ችግር ውስጥ ቢገባ ቪዲዮ ሰርተህ ትደፋዋለህ። ባይ ዘ ወይ ቪዲዮ ትሰራበታለህ። አስሎንግ ገንዘብ እስካስገኘልህ ድረስ አንተ ለማንም አትመለስም። ልጅ ላይ ትሰራበታለህ አንተ ነገር ቪዲዮ። ስለዚህ እንደዚህ አይደረግም። ፈጣሪን አታታልልም። እሺ እኔ አባት ለመጠየቅ ነው የመጣሁት። እንግዲህ የማርያም ቤተክርስቲያን ምዕመናን ካላችሁ በጣም ይቅርታ ለማለት እወዳለሁ። ይሄ ነገር ኢትዮጵያም ከዚህ በፊት ገጥሞኛል። ከኔ ጋር ሳይመካከሩ እኔን ሳይነግሩኝ ሳያሳውቁኝ እዛ ሰው ተሰብስቦ ሲጠብቀኝ እኔ ምንም ማቀው ነገር በሌለበት ስቀር ከዚህ በፊትም እንደዚሁ ገጥሞኛል ኢትዮጵያ ውስጥ አንድ ነገር። አሁንም ያ ነገር ነው ዛሬ የተከሰተው። እኔ ምንም አይነት በዚህ ሰዓት እዛ ቦታ ላይ ሰው ተሰብስቦ እንደሚጠብቀኝ ማቀው ነገር የለም። ቤተክርስቲያኗን ትሳለማለሁ ወይ ሲሉ ለምሳለማለሁ ብያለሁ። ግን ምሳለምበትን ሰዓት እኔ ራሴ አላውቀውም። ምክንያቱም ከአዲስ አበባ ለውሃ ቁፋሮ የመጡ በሕክምና ዙሪያ ገጠር በያዝነው ፕሮጀክት ዙሪያ ብዙ ስብሰባዎች ነበሩ። እዛ ላይ ባለውበት ሰዓት ነው ተደውሎ ህዝብ እየጠበቀህ ነው የተባልኩትና እጅግ በጣም አይዊሽ ልትመክረኝ ቢሆን እመቤቴን አክብሬ እንዴት እንደምሰማ እንዴት እንደማዳምጥህ አክብሬ። እስኪ አንተ እኔ ከባለ ሀብት ጋር መተኛ ትፈልጋለሁ ያልኩበትን አንድ ቪዲዮ አሳየኝ። ሰው ሁሉ ተናደደ እንደዛ ብላለች። አንተ የምታወራው ስለ አላሙዲን ቪዲዮ ነው። ማንም አልተናደደም። ሁሉም ቀልድ መሆኑ ገብቶት ስቆ ተጫውቶ ነው ያለፈው። ሁሉም እስካሁን ድረስ የሚወራ ቀልድ ነው። ባደው ማንም አንተ በምታስበው ልክ ያስተው የትኛውም ኢትዮጵያ የትኛውም ህዝብ የለም። እውነቱን ስነግርህ ግን አንተ ለቤተክርስቲያንና ለአረጋውያን ለመቄዶንያ ያልተመለስክ ማለት ነው። እሳቸውን ብታገኝ ደግሞ ምን ልትሆን እንደምትችል እናውቃለን። ምክንያቱም ለገንዘብ ምን ያህል ጥግ ድረስ እንደምትሄድ እኔ አንተን በደንብ አውቃለሁ። እሺ ገባክ? እሺ በደንብ አውቃለሁ ማሪ። ከተቸገሩት እኩል እያመቻቸ ኮሚሽንህን እየሰራክ አንተ ለኔ ስለ ጌታ ልትነግረኝ ነው? እኔ እኮ የመሰራትን የማገኛትን አካፍላለሁ። አየክ ቲክቶክ ላይ መጥተው እንደዚህ ተቸገርኩ ለሚሉኝ እህት ወንድሞቼ ሳልሰስት አካፍላለሁ። አንተ ግን ከተቸገረው ላይ ትካፈላለህ። ይሄ ነው ልዩነታችን። ታዲያ ፈጣሪ ከማን ጋር ነው የኔ ጌታ? መች ስም ጠራ? እኔም እስካሁን ስም አልጠራሁም። እያወራሁኝ ነው። አንድ ስም አልጠራሁም እስካሁን። ይሄን የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ ነው።
እና በእውነት እኔ የኢትዮጵያን ህዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት ላይ መጠመር ነው። የተማረ ሰው ይህም በቀላሉ ይረዳዋል። ሎጂክ ውስጥ ፋላሲ የሚባል ነገር አለ። ፋላሲ ውስጥ ደግሞ ስትሮማን ፋላሲ የሚባል አለ። ተከራካሪው ግለሰብ የሌላኛውን ሰው እውነተኛ ሐሳብ ወስዶ ወደ ሌላ እጅግ የተጋነነ ወይም የተዛባ ወይም የተሳሳተ ትርጉም ይለውጠዋል። በመቀጠል ሰውየው በጭራሽ ያልተናገረውን ያንን የተዛባ ሐሳብ እንደ ትልቅ ስተት አድርጎ በመተቸት ድል እንዳገኘ ይቆጥራል። የኛ ሐሳብ በዓለማዊና ከእግዚአብሔር ሕግ ጋር በሚጻረር ነገር የሚታወቅ ሰው ያለምንም የንስሐ ሂደት ያለምንም የትምህርት ጊዜ ያለምንም የተለወጠ ልብ መጥቶ ለቤተ ክርስቲያን ገንዘብ አሰባሳቢ ሆኖ ሲቀርብ ለወጣቶች ዓለም ላይ እንደልባችሁ ሆናችሁ መታችሁ ደግሞ ቤተ ክርስቲያንን መወከል ትችላላችሁ የሚል የተዛባ መልእክት ያስተላልፋል ነው እንጂ ኃጢአተኞች ወደ ቤተ ክርስቲያን አይምጡ አይደለም። ወደ ቤተ ክርስቲያን መምጣት መብት ነው። ነገር ግን ቤተ ክርስቲያንን የቲክቶክ ፓርትቱ መተወኛ ቦታ አድርጎ እየቀረጹ ጭፈራ ቤትንና ቅድስት ቤተ ክርስቲያንን በአንድ ገጽ በተከታታይ ቪዲዮ በመልቀቅ በአንድ ሚዛን መስፈር ቢለመድም ባለም በፍጹም ኖርማል አይደለም። ሰው ይሁን አፈር ለማይታወቅ ልጅ ብሎክ ያደረኩት ልጅ ለሰራው ቪዲዮ ብዬ ስፈልግ ነው ፊልተር የማነሳው። ንገሩት፣ ከሰው እንደማልቆጥረው ብሎክ ያደረኩት እንደሱ አይነት ፊት ላይ ስለማልፈልግ ነው። እንደዚህ አይነት ፊት አይመቸኝም። ፊቱ እንዲህ ያለ ነው የሱ ጫፊት። ከሱም አልፎ ደግሞ በፊልተር ያለ ፊልተር በፊልተር ያለ ፊልተር ይላል። ጫፊት እኮ ነው ያለው። እኔ ልጅ ሆኜ የሚያስፈራሩኝ ፊት እንደሱ አይነት ፊት ነበረ። እንደሱ አይነት ፊት ነበር ይበላሻል እየተባልኩኝ የሚያስፈራሩኝ ፊት። ብሎክ አደረገችኝ ብዬ በፊልተር እና ያለ ፊልተር ለካ የሰው ልጅ አፈሰፈት የታባ ስታገኘኝ ነኝ የመላጣ ልጅ የታባ እኔ አንተ ንግስትህ እኮ ነኝ። ንግስትህ እንዲህ ልታገኘኝም አልችልም። ላስበውም አልችልም ካንተ ጋር መታየትን። ኦ ማይ ጋድ I cannot. What the hell? Who do you think you are? You wanna ቤት ውስጥ ቁጭ ብለህ ቪዲዮ የምትሰራ ልጅ you think እኔ ካንተ ጋር መታየት የምፈልግ? Oh my god. Come on. You don't know እኔ ያለኝን ክላስ እና ከምን አይነት ሰው ጋር መሆን እንደምፈልግ። በስክሪን ውስጥ ነው ጭቅቀት የሚታየኝ። ሪስፔክትፉሊ በስክሪን ውስጥ ጭቅቀት ይታየኛል። ጭቅቀታ እየሄድኩ በእናትህ አንተ ስለኔ ስታወራ አዎ ይታያል። ማርያም ምን ስለኔ ቪዲዮ የምትሰሩ ሰዎች ከዚህ በኋላ እሷ ዝም ትላለች ብላችሁ ከሆነ የምታስቡት ልክ ልካችሁን እየነገርኳችሁ ነው ማልፈው። ልክ ልካችሁ ኦኬ። ከዛም ፊትህ ብሶ ደግሞ አታፍርም እንዴ? በመቤቴ ላስብህ አልችልም። ላስብህ ማሬስ ብዬ አመሰግናለሁ። ላስብህ ሁሉ አልችልም። ጌታ ኢየሱስ ድረስ ተንቀጠቀጥኩ። እኔ ፊትህን እያየሁ ተንቀጠቀጥኩ። ይላንተ what the hell የእሱ አይነት ፊት ነበር። አሎ ሀበሻ ስክሪንሾት ተደርጎ ኮሜንት ላይ እንትን ሲል ፖስት ሲደረግ ማን ሀበሻ ብዬ ሳይ ለካ